are you sure እርግጠኛ ነህ ስንባል ምን ብለን ነው የምንመልሰው? ዛሬ expressing certainty እርግጠኝነትን የምንገልጽባቸው እንደተለመዱት ቀለል ያሉ ኤክስፕሬሽኖችን እናያለን። በድጋሚ ጀማሪዎች አብራችሁን ቆዩ። expressing certainty እርግጠኝነትን የምንገልጽበት መንገድ I'm sure በጣም የምናውቃትና የተለመደችው I'm sure እርግጠኛ ነኝ እንላለን። I know it አውቀዋለሁ ወይም I knew it ማለት የሚቻል ቀድሜም በደንብ አውቀዋለሁ ነው። the difference እዚህ ጋር I knew it and I know it አውቀዋለሁና አውቀው ነበረ አይነት ሐሳብ አላቸው። I'm certain እርግጠኛ ነኝ። I'm 100% sure 100% እርግጠኛ ነኝ እንላለን። I know this is right አንድ በጣም የምታውቁትን ነገር ይሄ ነገር ልክ አይደለም ሲሏችሁ I know this is right ይሄ ትክክል እንደሆነ አውቃለሁ ማለት እንችላለን። Yes it is true አዎ እውነት ነው እንላለን። I'm sure about it በዚህ ጉዳይ ላይ እርግጠኛ ነኝ። I'm sure about it እንላለን። I'm positive ማለት I'm sure ማለት ነው። I know for sure በእርግጠኝነት አውቀዋለሁ እያል እርግጠኛ የሆነውን ነገር በእነዚህ ኤክስፕሬሽኖች መጠቀም ይቻላል። Are you sure እናንተስ እርግጠኛ ናችሁ? እርግጠኝነታችሁን ኮሜንት ላይ እነዚህ መንገዶች በመጠቀም ጻፉልኝ። Thank you very much. This is Teddy from Teddy Family.